የአቶ ደረጀና የዳጣ ደስታ የሁላችንም ደስታ ነው። በዛሬው ክፍል በጣም የሚያስደስት ነገር አይተናል። ዳጣ እንግዲህ የሌላ ሰው ልጅ ትሆናለች ብለን ሁላችንም ገምተን ነበር። ነገር ግን አቶ ደረጀ ልጅ ትሆናለች ብሎ እርግጠኛ ነበር። በትንሹም ቢሆን የፈራችው ዳጣ ነበረች። ነገር ግን ግምቷ ስህተት ነበር። አቶ ደረጀ ልጁን ጠንቅቆ ያውቃት ነበረ። ዳጣ ልጄ ናት። ምክንያቱም ውሃና ዳጣን ሲያዋቸው እኮ ፎቶቸውን ጎን ለጎን አድርገው ሲያዋቸው እኮ አንድ አይነት ናቸው። ስለዚህ ዳጣ ልጅ ናት ብሎ አምኖ ነበርና እምነቱም አልተሳሳተም። ዛሬ የዳጣ ቤተሰቦች በጣም ተደስተዋል። ምክንያቱም እዛ ቤት ያሉት ወይዘሮ ማርታና አቢጌል እንዲሁም ደግሞ ናታን፣ ውሃ፣ ሁሎችም ሰላምም ጭምር እዛ ቤት ለምን እየተደሰቱ እንደሆነ እንኳን አልገባቸውም። ሲያከብሩት ነበር እየጠጡ ምናምን በቃ እየጨፈሩ እየተዝናኑ ነበረ። አቶ ደረጀ በስተመጨረሻም ትልቁን ምስጢር አፈረጡት። ዳጣ ልጃቸው እንደሆነች ነገሯቸው። ይህን ምስጢር ማርታና ሰላምዬ ሲሰሙ በጣም ደነገጡ። ወይዘሮ ማርታ እየደነገጠችበት ምክንያት ባለቤቴ አንድም ቀን ይከዳኛል ወይም ደግሞ በእኔ ላይ ይማግጣል ብላ አስባ ማታውቅም ነበር። በአቶ ደረጀ ላይ እርግጠኛ ነበረች። ሰላምዬም ደግሞ የደነገጠችው ከዚህ በፊት ከአቶ ደረጀ ልጅ ስላላት እና እየጠፋች ልጅ ስላላት ያቺ ልጄ ናት ብላ ነው። በጣም ደንግጣ ነበረ። ከዚህ በኋላ ውሳኔያቸው ምን የሚሆን ይመስላችኋል? ሰላም ሰላም! ውድና የተከበራችሁ የዚህ ቻናል ቤተሰቦች እንኳን በሰላም መጣችሁ። ቻናሉን ሰብስክራይብ በማድረግ አበረታቱን። ዛሬ ዳጣን ይዤላችሁ መጥቻለሁ። በዛሬ ክፍል ሁላችንም አስበን ተጨናንቀን ዳጣ የማን ልጅ ናት ወይም ደግሞ የዲኤንኤ ምርመራ ትክክል ላይሆን ይችላል፣ የተሳሳተ ውጤት ይመጣል፣ ልጇስ ባትሆን ብለን አስበን ነበረ። ነገር ግን የሁላችንም ጭንቀት ዛሬ ይፋ ወጥቷል ማለት ነው። ዳጣ ብዙ መከራ አሳልፋ ነው እዚህ ደረጃ የደረሰችው። በጎዳና ህይወት ብዙ ተሰቃይታለች፣ ብዙ አሳልፋለች። ብዙ የጎደላት ነገር አለ፣ ብዙ ያጣችው ነገር አለ። በዋነኝነት የቤተሰብ ፍቅር። አንድ ልጅ ተደርጎለት ማለፍ ያለበትን እሷ አልተደረገላትም። ተሰቃይታ ብዙ ነገር አሳልፋለች እና እዛ ቤት ደግሞ አባቴን አገኘው ብላ ከመጣችን በኋላ የአቢጌል በጣም እያሰቃየቻት ነበረ። አንዴ በዝርፊያ ትጠረጥራታለች፣ አንድ ደግሞ ዝም ብላ በቃ ማትገባበት የላትም እና ልጅቷን በጣም እያሰቃየቻት ነበር። ነገር ግን ዳጣ በጣም ቅንና መልካም ከመሆኗ የተነሳ አቢጌል የምታደርግባትን መጥፎ ነገር አይደለም የምታየው እህቶች ስላሏት ውሃንና አቢጌልን የመሰለ እህት ስለሰጠኝ ፈጣሪን አመሰግናለሁ፣ ደስተኛ ነኝ እያለችም ለነሞገስ ስትናገር ሰምተናታል። እንግዲህ ምን ያክል በቤተሰቦቿ ደስተኛ እንደሆነች ነው የሚያሳየው። ናታን ደግሞ ዳጣን አፍቅሯታል፣ ነገር ግን አልነገራትም እስካሁን። ሰላምዬ መንገድ ከፍታላት ነበር። ነገር ግን ዳጣ አሁን ስለ ፍቅር ምንም የምታውቀው ነገር የላትም። እንኳን አይደለም ፍቅር አሁን እሷ ያለችበት የሚያሳስባት እና ያለችበት ደስታ የቤተሰቦችን ስላገኙ የበቃ ለሁሉም ነገር ቤተሰቦች በቂ ናቸው ብላ ነው የምታስበው። እናም ናታን ዳጣን ያፈቅራታል። በመልካምነቷ፣ በጥሩ ልጅነቷ፣ በአስተሳሰቧ፣ በሁሉ ነገሯ ይወዳታል፣ ያፈቅራታል። ነገር ግን የአብጌ ናታንን ስለምታፈቅረው በናታን ምክንያት ዳጣን እያሰቃየቻት ትገኛለች። ውሃ ደግሞ ጅልነቱን አብዝተዋለች። ጭራሽ ምን ላድርግ፣ ትምህርት ቤት መማር አልፈልግም፣ ትምህርት ቤት ለምን ጥያቄ ጠይቁኝ እያለችም ታናዛቸዋለች። ከዚያም በኋላ ደግሞ ከጓደኛዋ ጋር ሆና ምን ተንኮል ሰርተን እቤት ውስጥ እንረብሻቸው፣ ተንኮል መስራት አለብን እያለችም ጓደኛዋን ይዛ ሄዳ ሰላምዬን ስምሽ ማን ነው በማለት ሲያጃጅሏት ነበረ። ሰላምዬም እናንተ መናዎች ምንም አታውቁም እኮ አሁን እናንተ ለምን የማታገለግሉ ልጆች እያለችም ተቆጣቻቸው። ውሃ ምንም አይመስላትም፣ ምክንያቱም ምን የምታውቀው ታሪክ የላትም። እሷ አሁን ላይ መጫወቷን ነው እንጂ ለትምህርቷም ለምንም ግድ አይሰጣትም። በቃ ንጹሕ ወረቀት ናት ውሃ ማለት። እና ዳጣ ደግሞ በጣም ትወዳታለች። ከአብጌል ይልቅ ውሃን በጣም ነው የምትወዳት። ተንከባከባታለች፣ ከመጥፎ ነገር እንድትርቅ ታደርጋታለች። በባለፈው እነዚህና ፊልም እናሰራችሁ ብለው ወስደው
ሊያባልጓቸው ሲሉ እሷ ናት ያተረፈቻቸው ከጓደኛዋ ጋር። ጓደኛዋ ደግሞ ብልጥ ትመስላለች። ይህን ነገር ለኛ ጥሩ አይደለም። በባለፈው እኮ እነ ሳምሪን ፊልም እናሰራችሁ ሞዴል እናደርጋችሁ ያሉን ሰዎች ጠርተው እኮ ክብረ ንጽህናቸውን ወሰዱት እያለችም ስትነግራት ነበረ። እናም እነሱ ጋር መሄድ እንደሌለባቸው ስታስረዳት ነበር። ውሃ ግን እነሱ ለምንድን ነው ልብሳቸውን ቀይረው ያልሄዱት እያለችም ስትላት ነበር። ይሄ የሚያሳየው በጣም የዋህና ምንም እንደማታውቅ ነውና ብዙ ሰዎች ሊጎዷት ከመጡ በቀላሉ እንደምትጎዳ ያሳያል። በዛሬው እንግዲህ ዳጣ እና የአቶ ደረጀ ደስታ በጣም ወደር የለውም። እንግዲህ አቶ ደረጀ ልጄስ ባትሆን ምንድን ነው የማደርገው እያለ ሲያስብ ነበረ። ዳጣ ደግሞ ውጤቱን ታይቶ እስከሚነገራት ድረስ በጣም ጓጉታ ነበረ። ሌቱንም አልተኛችም፣ ቀኑንም ምንም ነገር ሳታደርግ ስትጨናነቅ ነበርና አባቷ መኝታ ክፍል ሄዳ በቃ ውጤቱን ንገረኝ፣ አሳየኝ፣ እኔ ከዚህ በላይ መጨናነቅ አልፈልግም እያለችውም ነበር። አቶ ደረጀም ተረጋጊና እነግርሻለሁ፣ ለምንድን ነው የምትቸኩየው እያለም ነገራት። እናም በቃ ሁሉም ነገር እዚሁ ጋር ማወቅ አለብን። ልጅም ካልሆንኩኝ በቃ ከዚህ በኋላ መጨናነቅ የለብንም፣ ልጅም ከሆንኩኝ ደስ ይለኛል እያለች ለመነችው። አቶ ደረጀም ያምሻል እንዴ? እዚህ እኮ ምንም ነገር መናገር አልችልም። አሁን እኮ ሁሉም ሰው እቤት ውስጥ አለ፣ ማርታ ብቻ ናት የሌለችው። ምናልባት አብጌል እና ውሃም ሊሰሙን ይችላሉ። ስለዚህ ውጭ መኪና ውስጥ ጠብቂና እዛ ነግርሻለሁ እያለ አቶ ደረጀ ሲነግራት አብጌ በር ላይ ተለጥፋ ስታዳምጥ ነበር። ከዛም በኋላ አቶ ደረጀ አብጌን ምንድነው የፈለግሽው ብሎ ስጠይቃት ለዳጣ ልታደርግላት ያልከውን ለእኔም አድርግልኝ አባዬ አለችው። እሺ በቃ መኪና ውስጥ ጠብቄ መጣሁ አላት። ዳጣ ግን ይሄ ነገር አላስደስታትም። ምክንያቱም ውጤቱን ቶሎ መስማት ነው የምትፈልገው። መኪና ውስጥ ስንሄድ እናየዋለን ቢላትም መሀል ላይ ግን አብጌ ገብታ ልታራዝምባት ችላለች። ከዛም በኋላ ዳጣም ለምንድን ነው እሷን መኪና ውስጥ እንድትሄድ ያደረካት? በቃ እዚሁ ንገረኝ። እሷም ሄዳለች። አሁን እዚህ ጋር ማንም የለም። በቃ ንገረኝ እና ልገላገል ስትለው ቆይ እናንተ ልጅ የምላድርጋችሁ? በቃ አሁን አብጌን እስኪ የምትፈልገውን ነገር ላድርግላትና እሷን ወደ ቤት መልሳትና አንቺን እጠራሻለሁ እዙ ጠብቂኝ ብሏት አቶ ደረጀ ይሄዳል። እናም አብጌን መከራት። ልክ እንዳባት እያደረገች ያለችው ነገር ጥሩ እንዳልሆነና የተሳሳተ መንገድ ላይ እንዳለች አባት ልጁን እንደሚመክረው ቁጭ አድርጎ መኪና ውስጥ መከራት። እሷ ግን እኔ ብቻ ትክክል ነኝ፣ እኔ ያልኩት ይሁን፣ ለምንድን ነው የማታዳምጡኝ? እኔ ምላችሁን ካልሰማችሁኝ አትወዱኝም ማለት ነው፣ ለዳጣ ነው የምታደሉት እያለችን ለአባቷ ወቀሰች። እናም ከዚህ በፊት ስለደበደቧት ለምንድን ነው የምደበድቡኝ? ትሰድቡኛላችሁ፣ ትመቱኛላችሁ እያለችም ለአባቷ ነገረችው። አቶ ደረጀም እንደዚህ የሚያደርገው ለሷ ብሎ እንደሆነና ልክ እንዳባት መቅጣት እንዳለበት ግዴታው እንደሆነ ነገራት። ከዛም በኋላ የምትፈልገውን ነገር ምንድን ነው ብሎ ስጠይቃት አባዬ ለአንድና ለመጨረሻ ጊዜ ልትሰማኝ ይገባል። ምሳሌ አሁን እኔ ማስበው እናንተ አታስቡም። ሰላም ከማን ያረገዘችው ብላ ጠየቀቻቸው። አቶ ደረጀም እንግዲህ ቆይ አንቺ ምን አገባሽ? ስለዚህ ለምንድን ነው የምትጨነቂው? ምንድን ነው የሚያሳስበሽ ነገር ብለው ሲጠይቋት አባዬ ሰላም እየዋሸችን ነው። ሰላም አባቷን ለማስታወቅ አትፈልግም። የልጅሽ አባት ማን ነው አስታወቂኝ ስንላት እሷ የውሸት አባት ከዳጣ ጋር እያፈላለገች ነው። የልጅ አባት ነው ብላ ልታስታውቀን ቴክስት ስጽፍላት አይቼዋለሁ፣ የጻፈችውን አይቻለሁ፣ እየዋሸው አይደለም አለችው። ይህን ደግሞ እንዴት አየሽ? የት አየሽው ብለው ስጠይቋት ስልኳን ጠልፌ አይቼዋለሁ ስትላቸው አቶ ደረጀ በጣም ተናደዱና ቆይ አንቺ ልጅ አምሻል እንዴ? ቆይ አንቺ ምን ጎሎብሽ ነው በዚህ ልክ ስለ ሰው ቢዚ የምትሆኙ? ከአንቺ በታች የሚኖሩትን ሰዎች ማሰብ አለብሽ። ሞት አለ፣ ማጣት አለ፣ መቸገር አለ፣ ብዙ ስቃይ አለ። እነዛ ነገሮችን አንቺ ማሰብ ያለብሽ። እኔ ብቻ ትክክል ነኝ አትበይ። በያሁን እየጠለፍሽውን ስልክ መልሽ ብለው ተቆጧት። ከዛም በኋላ በስተ መጨረሻም እንግዲህ አቶ ደረጀ ዳጣን ጠሯትና መኪና ውስጥ ገብተው ስለ ውጤቱ የዲኤንኤውን ውጤት ለማየት ገቡ። ከዛም በኋላ እንግዲህ አቶ ደረጀ ውጤቱን ሲያዩት ዳጣ ልጃቸው ነበረች። ዳጣ ልጁ ስለሆነች በጣም አለቀሰ። ምክንያቱም አባቷ እያለ እሷ ያለ አባት በማደጓና በመሰቃየቷ አዝኖ ነበረ። እናም ዳጣንም ስለሚወዳት
ወንድ ልጅ ቢሆንም ግን አለቀሰ። ዳጣ ደግሞ ውጤቱ አባቷ የሆነ ስላልመሰላት የሌላ ሰው ልጅ መስሏት በጣም አለቀሰች። በቃ አባዬ አታልቅስ፣ አንተ እንዲከፋ አልፈልግም። እኔ ወንድ ልጅ እንደዚህ እንዲከፋ አልፈልግም። በቃ እኔ እረዳለሁ። እኔ አባቴ ካልሆንክ እኔ ሄዳለሁ። በቃ አንተ ደግሞ ውሃና አቢጌል አሉልህ፣ እኔ ነኝ እንጂ ማንም የሌለኝ እያለች ነገረችው ለአቶ ደረጀ። አቶ ደረጀም እንደምንም አለና እንባውን ከተቆጣጠረ በኋላ ውጤቱን ሰጣት። ዳጣ ውጤቱን ስታይ ማመን አቃታት። አባዬ እውነት ነው እኔ ልጅ ነኝ? እኔ ማመን አልችልም። እሰይ እኔ ልጅ ነኝ፣ አባት አለኝ እያለች አባቷን በደስታ አቀፈችው። በጣም ተደስታ ነበረ። ዓለምን ብቻ የጨበጠቻት እስከሚመስላት ድረስ በጣም ተፈራገጠች በደስታ። ከዛም በኋላ ከመኪና ወረደችና እየዘለለች አባዬ አባት አለኝ፣ እኔ እኮ አባት አለኝ እያለች መሮጥ ጀመረች። እንደ ሕፃን ጨቅላ ነበር አሯሯጧ። በጣም ተደስታ ነበረ። በቃ የአቶ ደረጀ ልጅ በመሆኗ በጣም ተደስታለች። አቶ ደረጀም በልጁ በጣም ተደስቷል። ይህን ነገር ቤት ውስጥ እጅ መናገር አለብኛልና አቶ ደረጀ ዳጣን ይዘው ወደ ቤት ይሄዳሉ። ከዛም በኋላ በጣም ፊታቸው በደስታ ተሞልቶ ስለነበረ ወይዘሮ ማርታ ደረጀ መሆንህ ነው ዛሬ ደግሞ ፊት በደስታ ያበራል ብላ ስትጠይቀው አቶ ደረጀ ዛሬ የደስታው ቀን እንደሆነና ጥሩ ጊዜ ማሳለፍ እንዳለባቸው መጠጥን ማዘጋጀት እንዳለባቸውና ፈታ ማለት እንዳለባቸውና ከልጆቻቸው ጋር መጨፈር እንደሚፈልጉ ነገራት። ወይዘሮ ማርታም እንግዲህ ለሰላምዬ መጠጥ እንድታዘጋጅ ነገረቻትና መጠጡን ተዘጋጀ፣ ሙዚቃውም ተዘጋጀ። ከዛም በኋላ ጨፈሩ። አቶ ደረጀ ከልጆቹ ጋር ጨፈሩ። ወይዘሮ ማርታ በጣም ደስተኛ ሆና እየጨፈረች ነበር። ናታን ከአቢጌ ጋር ባይፈልግም በግዴታው እያስደነሰችው ነበረ። ከዛም በኋላ ጨፈራው ድነሳው ካለቀ በኋላ ዋናውን ነገር የደስታቸውን ምክንያት ሊነግራቸው ተዘጋጀ። አቶ ደረጀ እኔ እኮ ለዘመናት ስጠብቃት የነበረችውን ልጄን አገኘኋት ብለው ነገሯቸው። ወይዘሮ ማርታ በጣም ደነገጠች። ሰላምዬም አይኗ ፈጠጠ። ምክንያቱም ሰላምዬ የደነገጠችበት ምክንያት ከዚህ በፊት ከአቶ ደረጀ የወለደቻት ልጅ እንዳለች እና የጠፋች ልጅ እንዳለቻት ስለምታውቅ ወይዘሮ ማርታም ከየት የመጣች ልጅ ናት? በእኔ ላይ እንዴት ይሄ ይሆናል? መቼ የወለዳት ናት? ብላ በጣም ተደናግጣ ነበር። በቀጣይ ክፍልስ ምን የሚፈጠር ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ያስኩላችሁ ዳጣ ይህን ይመስል ነበረ። እናመሰግናለን። ቻናሌን ሰብስክራይብ በማድረግ አበረታቱኝ። መልካም ጊዜ ተመኘውላችሁ።